ጤና ይስጥልን ተመልካቾቻችን ይህ ሳምንታዊ የኦኤምኤን የአማርኛ ዝግጅት ነው። ላለፉት አንድ አመት ተኩል ብዙ ሲባልለት ስለነበረው ጉዳይ የሰዎች ህይወት የጠፋበት ብዙዎች ጸረ ሰላም ተብለው ለእስር የተዳረጉበት ህጉ ተግባራዊ እንዳይሆን የተቃወሙት ተማሪዎች ደግሞ ከትምህርት ገበታቸው የተባረሩበትና ዛሬም እንቆቅልሹ ሳይፈታ መልኩን ቀይሮ ተግባራዊ እየሆነ ስላለው ስለ ፍንፍኔና የኦሮሚያ ልዩ ዞን የጋራ ማስተር ፕላን ጉዳይ እና እንዲሁም አገራችንን እያንዣበበ ያለውንና ለብዙዎች ስጋት ስለሆነው ስለ ረሃብ ጉዳይ የግላቸውንና የሚወክሉትን የፖለቲካ ፓርቲን አስተያየት እንዲያጋሩን እዚህ ስቱዲዮአችን ውስጥ ሶስት የፖለቲካ ፓርቲ ተወካዮችን ጋብዘናል። ዶክተር በያን አሶባ፣ አቶ ረጋሳ ኦልጅራና ዶክተር ኑሮ ደደፎ ናቸው። ባነሳናቸው ሁለቱም ነጥቦች ከእንግዶቼ ጋር ሰፋ ያለ ውይይት እናደርጋለን። እስከ ውይይታችን ፍጻሜ አብራችሁን ቆዩ። እንግዲህ በመጀመሪያ ደረጃ በጣም ነው ማመሰግነው እዚህ ቦታ ተገኝታችሁ በዚህ ጉዳይ ላይ ለመወያየት ፈቃደኛ መሆናችሁን ከልብ አመሰግናለሁ። አቶ ረጋሳ እንዲሁም ዶክተር ኑሮና ዶክተር በያን እንኳን በሰላም መጣችሁ። እንኳን በሰላም ቆየን። እንኳን በሰላም ቆየን። እኛም እናመሰግናለን። እንኳን በሰላም ቆየን። እንግዲህ ላለፉት አንድ አመት ተኩል የፍንፍኔና የኦሮሚያ ልዩ ዞን የጋራ ፕላን የሚባለው ነገር በጣም ትልቅ ውዝግብን ፈጥሮ ህይወት የጠፋበት ንብረት የወደመበት በጣም ትልቅ ችግር እያመጣ ያለ ጉዳይ ነውና በተለያዩ ጊዜያቶች የፖለቲካ ድርጅቶችም እንደ ግለሰብም እንደ ማህበረሰብም የተወያዩበት ነበር። ዛሬም ያልተፈታ ችግር ነው። ብዙዎቹ እንደሚያወሩት መልኩን ቀይሮ በተግባር ላይ እየዋለ ነው የሚባልበት አይነት ሁኔታ ነው ያለው። ሲጀመር ማስተር ፕላኑን እንደ አንድ ግለሰብም እንደ ኦሮሞም እንዴት ነው የሚመለከቱት? ከዶክተር በያን ልጀምር። በጣም እናመሰግናለን ለግብዣው። በመጀመሪያ ደረጃ ማስተር ፕላን የህዝቦች ነጻነት በተከበረበት አገር፣ ዴሞክራሲ ባለበት አገር ከህዝብ ፍላጎት ላይ ነው የሚነሳው። የህዝብ ጉዳይ የህዝብ አገልግሎት ነው፣ የህዝብ እድገት ነው፣ የህዝብ ኑሮ የማሻሻል አላማ ነው ማስተር ፕላኖች ዲሞክራሲያዊ በሆኑ አገሮች ያላቸው። መነሻው ከህዝብ ነው ማለት ነው። በኢትዮጵያ እየተካሄደ ያለው ማስተር ፕላን የሚባለው ከዚህ ተቃራኒ ነው። ከህዝብ አልመነጨም፣ ህዝብን አላማከሩም። ገዢዎቹ የዘመኖቹ ባለስልጣኖች በስልጣን የመክበር ፍላጎታቸውን ለማርካት እንደ ኦሮሞ መሬት ቅሚያ እንደ መሬት ዘረፊያ ነው የጀመሩት። ከፍተኛ ተቃውሞውም ይሄ እድገት አይደለም፣ ህዝብን የማፈናቀል ነው። የኦሮሞን ህዝብ ከመሬቱ የመንቀል ነው እና የኦሮሞን ህዝብ መብትም የኦሮሞን ህዝብ መብት ጥቅምንም ያላገናዘበ ነው። ይሄ ብቻም ሳይሆን አገሪቷ ፌደራል በሚል ስም ነው የምትጠራው። የፌደራል መዋቅር ነው ያለው። ይሄንንም የአገሪቱንም ህገ መንግስትም ሆነ ፌደራል መሪሆችን ያላከበረ ነው እና ኦሮሞዎች እኛ እንሰማ ብለው ያነሱ ጥያቄ ነው እና በጣም ትክክለኛ ጥያቄ ነው። ስለዚህ ኦሮሞን የማፈናቀል ጉዳይ አድርጌ ነው የማየው። በተጨማሪም ይሄ አሁን የተጀመረ አይደለም። ኦሮሞን ከመሬቱ ከርስቱ ከሀብቱ የማፈናቀል ኦሮሞ በሚኒሊክ ከተሸነፈ ጊዜ ጀምሮ እየተደረገ ያለ ነው። የፊንፊኔ አመሰራረት ታሪኩ ይሄ ነው እና እንዴት ታየዋለህ ላልከኝ የዛ የኦሮሞን የማፈናቀል ሂደት ተከታታይ በአሁኑ ገዢዎች የቀጠለበት ሁኔታ እንደሆነ ነው የማየው። እንዳልከው ኦሮሞ በትክክል ተቃውሞታል፣ ደም ፈሷል። የኦሮሞ ተቃውሞ ትክክለኛና እውነተኛ ለመብት ለክብር የሚደረግ ተቃውሞ ነው። በጣም የሚደገፍና መቃወም ያለብን ጉዳይ እንደሆነ አድርጌ ነው የማየው። ዶክተር ኑሮ በተለያየ ጊዜ በተለያየ መድረክ ላይ የእርሶንም ተቃውሞ ሰምተናል፣ እንደሚቃወሙ እናውቃለን እና የእርሶ አመለካከት በዚህ ጉዳይ ላይ ምን ይመስላል? አመሰግናለሁ አብዲ። ኦሮሚያ ሚዲያ ኔትወርክ በዚህ ጉዳይ ላይ ከጓደኞቼ ጋር እንድገናኝ ስላደረገ
አመሰግናለሁ ዶክተር በያን ረጋሳ። አብሬን በአንድ ድርጅት ውስጥ የነበርንና አብሬን ስንሰራ የነበርን ነው። አሁን መቼስ የተለያየ ድርጅት ወክለን ብንመጣ ወደፊት አንድ ላይ ሆነን አንድ ድርጅት ብቻ ወክሎ አንድ ሰው እንድመጣ እርግጠኛ ነኝ፣ ገምታለሁ። ይሄን በተመለከተ በእውነት የፍንፍኔ ማስተር ፕላን በሚል ስም የወያኔ መንግስት የኦሮሞን ገበሬዎች ከቤታቸው በመፈንቀል ንብረታቸውን በመዝረፍ ታሪካዊ ማንነታቸውን በመንፈግ የኦሮሞን ንብረት የኦሮሞን ቄ ለሌላ አሳልፎ ለመስጠት ያደረገው ሁኔታ በጣም የሚያሳዝን ብቻ ሳይሆን እያንዳንዱ ኦሮሞ ሊያወግዝና ሊቃወም የሚገባ ጉዳይ ነው። ዶክተር በያን እንዳለው የፍንፍኔ ጉዳይ የኦሮሞ ህዝብና ኦሮሚያ ከምኒልክ ጊዜ ጀምሮ በኃይል ከተወሰዱበትና ከማንነታቸው ከተነፈገበት ጊዜ ጀምሮ የቀጠለ ጉዳይ ነው። የኦሮሞ ማንነት ለማጥፋት የኦሮሞን ንብረት ለመዝረፍና ኦሮሞና ኦሮሞነትን ለማጥፋት ሲደረግ ከ100 ዓመት በላይ የተደረገ ነው፣ የቀጠለ ነው። በተለይ በአሁኑ ጊዜ የወያኔ መንግስት በ21ኛው ክፍለ ዘመን ከዚህ በፊት የተደረጉ ግፎች፣ በደሎች መስተካከል አለባቸው በሚል የኦሮሞ ህዝብ ትግል በሚያደርግበት ወቅት ይባስ ብሎ የዓለም ህዝብ በሚያይበት ጊዜ ራሱ ባወጣው የወያኔ ህገ መንግስት በድርጅቴ የወያኔ ህገ መንግስት አልቀበልም። ለምሳሌ አሁን ህገ መንግስቱ በስራ ላይ ይውላል ብንል እንኳን ኢትዮጵያ በአሁኑ ጊዜ በፌዴራል ሪፐብሊክ ህገ መንግስት ስርዓት በፌዴራል ትተዳደራለች ካለ በኋላ ለኦሮሚያ ግዛት ውስጥ የተሰጠውን የኦሮሞን መሬት የኦሮሞን ንብረት በማስተር ፕላን ስም ለመዝረፍ ያደረጉ ሙከራ በጣም የሚያሳዝን ነው። የወያኔውን ህገ መንግስት የጣሰ ነው። እንደምታውቀው ፌዴራል ስርዓት የሴንትራል ገቨርንመንቱ በስቴቱ ውስጥ ገብቶ የስቴቱ መሬት የከተማ አስተዳደር የንብረት አወሳሰድ ውስጥ መግባት የለበትም። እንግዲህ በኦሮሚያ ክልል ውስጥ ያለውን ሁኔታ መወሰን ያለበት የኦሮሞ መንግስት ነው፣ የኦሮሞ ክልላዊ መንግስት ነው። ግን ወያኔ በማስተር ፕላን ስም እስከ 36 ከተማዎች 17 ወረዳዎች አንድ ላይ ለማጠቃለል ያደረጉ በእውነት ግፍ ነው። ይሄ ግፍ ታይቶና ተዘጋጅቶ የተደረገ ጉዳይ ነው። የኦሮሞን መሬት ለሁለት ቦታ ለማካፈል የኦሮሞ ማንነት ለማጥፋት እንደምታውቀው እንግዲህ ኦሮሚያ ሲባል ኦሮሞን የኦሮሞ መሬት የታወቀ ነው፣ ተቀጣይነት ያለው ነው። አሁን ወያኔ አወጣው ብሎ ማስተር ፕላን የኦሮሞን ስቴት ኦሮሚያን ሁለት ቦታ የሚከፍል ነው። ይሄን ማድረግ የሴንትራል ገቨርንመንቱ የወያኔ መንግስት መፍትን የለውም በህገ መንግስቱ መሰረት። ስለዚህ ይሄን ያደረገውን በደልና ግፍ ስንቃወም ነበር፣ አሁን እንቃወማለን። የኦሮሞ ህዝብ ብቻ ሳይሆን ማንኛውም በአንድ ሀገር ውስጥ የህግ በላይነት መኖር አለበት ብሎ የሚያምን በአንድ ሀገር ውስጥ የፌዴራል ስርዓቱ ስራ ላይ መዋል አለበት ብሎ የሚያምን ሰው ሁሉ መቃወም ያለበት ነው። ለዚህ ነው የምንቃወመው። እንደ ግለሰብ እንቃወማለሁ፣ እንደ ድርጅታችንም ይሄን በመቃወም መግለጫ አውጥተናል። ስለዚህ የኦሮሞ ህዝብ የወያኔን የማስተር ፕላን መቃወም አለበት፣ የኦሮሞ ማንነት የሚያጠፋ ስለሆነ። ወደ እርሶ ሲመለስ አቶ ረጋሳ። እሺ፣ በቅድሚያ በጣም አመሰግናለሁ። በዚህ አኳኋን በዚህ ሁኔታ ከጓደኞቼ ጋር የፍንፍኔ ወይም የአዲስ አበባ ማስተር ፕላን የተባለውን የወያኔ እቅድ በተመለከተ ድምጻችንን እንዳሰማ ኦኤምን ይህን እድል ስለሰጠን በጣም አመሰግናለሁ። ስለ አዲስ አበባ ማስተር ፕላን ስለ ፍንፍኔ ብዙ ተብለዋል። ለወደፊትም ብዙ ሊባል ይችላል፣ ይሄ ካልታጠፈ ማለት ነው። ምንድን ነው ማስተር ፕላን? ማስተር ፕላን በመሰረቱ ዶክተር በያን እንዳለው ማስተር ፕላን ዲሞክራሲያዊ መብት ዲሞክራሲያዊ ስርዓት ባላቸው ሀገሮች ውስጥ የህዝብን እድገት
ባህሉን፣ አኗኗሩን፣ ቋንቋውን፣ ወጉን ማዕከል ያደረገ የህዝብ እድገት የሚያስፋፋ ያንን የሚከተል የአርባናይዜሽን ወይ ደግሞ የከተሞች የእድገት ፕላን ነው። አዲስ አበባ ወይም ደግሞ ፍንፍኔን በተመለከተ በወያኔ መንግስት ተቦክቶ ተጋግሮ የኦሮሞ ህዝብ እንዲበላው ወደ ማዕድ የቀረበው የአዲስ አበባ ማስተር ፕላን ከዚህ የተለየ የዚህ የማስተር ፕላን ዋነኛ ተልእኮ ኦፖዚቲቭ የሆነ ማለት ነው የመጣ በጣም አደገኛ የሆነ በተለይም ለኦሮሞ ህዝብ ባህሉን፣ አኗኗሩን፣ ቋንቋውን፣ ማንነቱን የሚያጠፋ አደገኛ የሆነ የወያኔ ፕላን ነው። እንደዛ ነው የምንረዳው። እንደዛ ነው የኦሮሞ ህዝብ የሚረዳው። በደንብ ተረድቶታል ብዬ ነው የማምነው። እንደ ድርጅትም እንደ ግለሰብም ሁላችንም አቋማችን አንድ ይመስለኛል። በዚህ ላይ የኦሮሞ ህዝብ እንደ ግለሰብም እንደ ድርጅትም የተለያየ አቋም ሲኖረው አላይም። ሀገር ውስጥም ሀገር ውጭም ያለው ማለት ነው። ለምንድን ነው የምንቃወመው? ግልጽ ነው። አዲስ አበባ የዛሬ 130 ዓመት በፊት ሲቆረቆር የተበተነው የጠፋው የኦሮሞ ህዝብ፣ የኦሮሞ ጎሳ፣ የኦሮሞ የአኗኗር ዘይቤ ሁለመናው ነው የጠፋው። በምትኩ ሌላ ባህል ዶሚናንት ካልቸር የሆነ ሌላ ባህል እና ሌላ ቋንቋ የገዢው መደብን ባህል፣ ቋንቋ፣ አኗኗር ቫሊዩ የሚያንጸባርቅ ስርዓት ነው ፍንፍኔ ላይ አዲስ አበባ ላይ ተመሰረተው ማለት ነው። ታሪክ ራሱን የደገመው በማስተር ፕላን ስም እና ታሪክ ራሱን የደገመው ለምንድን ነው? የዛሬ 130 ዓመት በኮንኮስት አሁን ደግሞ ህጋዊ በማስመሰል ማስተር ፕላን ተብሎ የኦሮሞን ህዝብ እንደገና የተቀረውን ፍንፍኔ አካባቢ ቀረች የተባለችውን የኦሮሞን ቫሊዩ ሶሻል ቫሊዩ ሲስተም ቋንቋውን፣ አኗኗሩን፣ ባህሉን፣ ማንነቱን ለማጥፋት እና ለመግፋት ብሎም ለማጥፋት የእድገትን ስም ይዞ የመጣ ማስተር ፕላን ነው የፍንፍኔ ማስተር ፕላን አይደለም። ስለዚህ ነው የምንቃወመው እንደ ህዝብም እንደ ድርጅትም እንደ ግለሰብም ማለት ነው። በዚህ ላይ መታወቅ ያለበት እኛ የኦሮሞ ህዝብ ሀገሩ ነው፣ ፍንፍኔ እምብርቱ ነው፣ የተገፋው የኦሮሞ ህዝብ ነው። ለዛ ነው ስለ ኦሮሞ ህዝብ የምንፋለመው ሁሌ። የወያኔ መንግስት ይህንን አጋጣሚ ተጠቅሞ እኛ ኦሮሞዎች ወይም የኦሮሞ ህዝብ ኤክስክሉሲቭ እንደሆነ ወይም ደግሞ ሌላውን ወደ ሌላ ቦታ የሚገፋ እና ሌላውን የማይወድ አስመስሎ እድገትን የምንቃወም ወይ ደግሞ የኦሮሞ ህዝብ እድገትን፣ የከተማን ስፋት እና የመሳሰሉ ነገሮችን የሚቃወም አስመስሎ ህዝባችንን ለማቅረብ ይሞክራል እና የተቀረውም የኢትዮጵያ ህዝብ ይህንን ዘረኛና ይህንን መርዘኛ ስርዓት ይህንን መርዘኛ ፕላን ከኦሮሞ ህዝብ ጎን ሆኖ መቃወም አለበት። የኦሮሞ መገፋት የሌላውም ህዝብ መገፋት ነው። የኦሮሞ ህዝብ ባህል መናድ የሌላውም ባህሉ መናድ እንደዛ መቁጠር ያለበት ነው ማለት ነው፣ እኔ እንደሚገባኝ ከሆነ ማለት ነው። ስለዚህ ያ ወያኔዎች ወይም ደግሞ ኢትዮጵያ መንግስት እኛን ኦሮሞን ተቃውሞውን የማስተር ፕላኑን ተቃውሞ የጸረ ሰላም ኃይሎች የጸረ እድገት ኃይሎች አስመስሎ ሁሌ በሬዲዮ በቴሌቪዥን እና በተለያዩ የሚዲያ አውትሌቶቹ ፕሮፓጋንዳ ሊነዛበት ይሞክራል። ያ አይደለም። ኦሮሞ የሚቃወመው ፍንፍኔ ማስተር ፕላንን፣ ባህላችንን፣ ማንነታችንን፣ የኦሮሞን ዌይ ኦፍ ላይፍ የኦሮሞን ቄ ስለሚያጠፋ ያንን ለመቃወም ያንን ነው የምንቃወመው። እድገትን አይደለም የምንቃወመው። እድገት ከመጣ ተጠቃሚው ባላገሩ የመጀመሪያው ኦሮሞና የኦሮሞ ህዝብ መሆን አለበት። ይሄ እድገት የኦሮሞን ባህል ማዕከል ማድረግ አለበት። የኦሮሞን ማንነት ማዕከል ያደረገ እድገት መሆን አለበት። የኦሮሞን አይደንቲቲ ማዕከል ያደረገ እድገት መሆን አለበት። ኦሮሞው እንደ ሀገር ባለቤት የመጀመሪያ ተጠቃሚ መሆን አለበት ነው። ሌላውም የኦሮሞን ወግና ባህል የሚያከብር ማንኛውም ሰው የመኖር መብት አለው። ኦሮሞ በባህሉም ሌላውን የሚጋፋ ህብረተሰብ አይደለም እና ወያኔዎች ብዙውን ጊዜ ይሄን ደስክሮታል። ጸረ ሰላም ኃይሎች የሚባለው ድሮ እንደሚባለው እየተወራረሰ ነው የሚመጣው። የኢትዮጵያ መንግስት አባባሎች ወይ ደግሞ የመንግስታት ፕሮፓጋንዳ እየተወራረሱ ነው የሚመጡት። ድሮ
ምን ነበር ጸረ አብዮተኛ ነበር የሚባለው እኛ ወጣቶች እያለ ማለት ነው። ሰማ ነበር በደንብ። አሁን ደግሞ ከወያኔ መንግስት የተለየ አቋም ያለው ሰውና ድርጅት ጸረ ሰላም ኃይል ነው፣ ጸረ እድገት ኃይል ነው እና በዚህ ፕሮፓጋንዳ ህዝባችንንም እንዳያታልሉ ሁሉም የኢትዮጵያ ህዝብ ይህን ነገር መረዳት አለበት። የኦሮሞ መገፋት የሌላውን መገፋት እንደሆነ በደንብ መረዳት አለበት ማለት ነው እና ለማደናገር ብዙ እንትኖችን ይጠቀማሉ። ለምሳሌ የሚያነሷቸው የተለያዩ ዓለም አቀፋዊ ምሳሌዎችን ሜትሮፖሊታን ኤሪያስ ምዕራብ አውሮፓና አሜሪካ ውስጥ ያሉትን ከተማ ፕላኖች እንደ ምሳሌ ትሬኒንግ ውስጥ አስገብተው ህዝባችንን ሊያደናግሩ ይሞክራሉ እና ያ አናሎጂ ራሱ የኦሮሞ ህዝብ ፍንፍኔ ዙሪያ የሚኖረው የኦሮሞ ህዝብ የኦሮሚያ መንግስት የሚባለውም ድርጅቱም በዚህ ውስጥ ምንም አይነት ሼር እንደሌለው ነው የሚያስረዳ ማለት ነው። ማኑዋላቸውን በደንብ አይተናል። እንዴት ትሬኒንግ እንደሚያደርጉ ለትሬኒንግ ያዘጋጃቸው ማለት ነው። በጣም የሚያሳፍር ነው እና ይሄ ህዝባችን በደንብ መረዳት አለበት። ሀገር ውስጥም ሀገር ውጭም ያለው ህዝብ መረዳት አለበት። የኦሮሞ ይሄ ማስተር ፕላን ለኦሮሞ ህዝብ አደገኛ ነው፣ መጥፊያው ነው የሚሆነው። ዶክተር ኑሮ እንዳለው ይህ ማስተር ፕላኑ አሁን እንደተነደፈው ተግባራዊ ከሆነ ኦሮሚያ ለሁለት ነው የምትከፈለው፣ ምዕራብና ምስራቅ ማለት ነው። አንድ ሀገር መሆን የሚችለው ሳይቋረጥ ያልተቋረጠ ኮንቲኒየስ የሆነ ባውንደሪ ሲኖረው ብቻ ነው አንድ ሀገር የሚሆነው እና ለኦሮሚያ ህልውና፣ ለኦሮሞ ህዝብ አይደንቲቲ፣ ለኦሮሞ ህዝብ ማንነት አደገኛ የሆነ ፕላን ነው እና ይሄ መቆም አለበት። ለዚህ ነው የምንቃወመው። ህዝባችን ይህን ማወቅ አለበት። ትግሉን መቀጠል አለበት። ቅድም እንዳልኩት ይሄ ትግል ይሄ ተቃውሞ የጸረ ሰላም ወይም ደግሞ የጸረ እድገት እንቅስቃሴ አይደለም። እድገቱን እንፈልገዋለን። እድገቱ የኦሮሞን ህዝብ ማዕከል ያደረገ መሆን አለበት። የከተማውን ስፋት የኦሮሞን ህዝብ ጥቅም ማዕከል ያደረገ መሆን አለበት። ይሄ ሁሉ ታይቶ የኦሮሞ ህዝብ ራሱ የወሰነው የፈለገው እና የተስማማበት ፕላን መሆን አለበት። ይሄ ግን ኦፖዚቱ ነው። ምክንያቱም ደም ፈሰዋል፣ ደም አፍስሰዋል። ምክንያቱም የኦሮሞ ህዝብ ተቃውሞታል፣ አልፈለገውም፣ አልወሰደውም፣ አልተቀበለውም፣ አልተስማማውም ማለት ነው እና የግድ ቲፒኤልኤፍ ይሄንን ይሄ ላንድ ግራቢንግ ለሚባለው ለመሬት ዘረፋ የሚጠቀምበት ዋነኛው መሳሪያ ነው የፍንፍኔ ማስተር ፕላን። ለዚህ ነው እኔ እንደ ግለሰብ እንደ ኦሮሞ የሚቃወመው፣ ድርጅቴም ይህንን የሚቃወመው። ከድርጅቴና ከኔ ፐርሰናሊ አልፎም ሁሉም ኦሮሞዎች ጓደኞቻችን የተለያየ ድርጅት ውስጥ ያለነው ሰዎች በሙሉ ተመሳሳይ አቋም እንዳላቸው ነው የምናየው በሁሉም መድረክ ላይ ማለት ነው እና ለዚህ ነው ተቃውሞ መቀጠል ያለበት። በዚህ ላይ ደግሞ ይሄ ናሽናል ክራይሲስ ነው። ምናልባት ፍንፍኔ የዚህ መርዘኛ መንግስት መጥፊያ ይሆናል ወይ ደግሞ የእኛ መጥፊያ ይሆናል እና የኦሮሞ ህዝብ መጥፋት የለበትም። ላለመጥፋት ደግሞ ተቃውሞ መቀጠል አለበት። ከውጭም ከውስጥም በተቻለን መጠን ድጋፉን እንቀጥላለን። አንድ ነጥብ በህገ መንግስታቸው ላይ የወያኔ ህገ መንግስት ምን ይላል? በአርቲክል በትክክል ቁጥሩን መጥቀስ አልችልም። የኦሮሚያ የተለየ ጥቅም በፊንፊኔ ላይ በአዲስ አበባ ላይ ያለው ይከበራል ይላል። ይሄም ጥቅም እስከ ጆይንት አድሚኒስትሬሽን ፊንፊኔን በጋራ እስከ ማስተዳደር ድረስ ሊሄድ የሚችል እና ሌሎችንም ማህበራዊ አገልግሎቶችን የሚመለከት ጥቅም ነው። ይሄ ይከበራል ይላል። ይሄ የ1995 ህገ መንግስት ነው። ከዛሬ 20 ዓመት በፊት የወጣ ህግ ነው። ይሄ ህግ ምን ይላል? ፓርቲኩላርስ የዚህ ህግ እንዴት አፈጻጸም በተለየ ህግ ይወሰናል ይላል። እንግዲህ 20 ዓመት ነው። አንደኛ የህገ መንግስት በዛን ጊዜ ኦሮሞ በፊንፊኔ ላይ የተለየ ጥቅም እንዳለው አውቋል። እንግዲህ የተለየ ጥቅም ያለው ኦሮሚያ በፊንፊኔ ላይ ነው እንጂ አዲስ አበባ በኦሮሚያ ላይ የተለየ ጥቅም የላትም አይልም የህገ መንግስት። እንግዲህ አሁን ነገሩን ተገላቢጦሽ አድርገውታል። አንድ ሁለት የህገ መንግስት እስካሁን ስራ ላይ አልዋለም። ስራ ላይ የሚያውለው ህግ ይወጣል ከተባለ 20 ዓመታት አልፈዋል። ፈረንጆች ምን ይላሉ?
ጀስቲስ ዲሌይድ ኢዝ ጀስቲስ ዲናይድ ይላሉ። የወያኔ መንግስት ማድረግ የነበረበት ያንን ህግ ስራ ላይ ማዋል ነው እንጂ በተጻራሪው መሄድ አልነበረበትም። ግን ሊደንቀን አይገባም። የዚህ መንግስት አዋጆች፣ ህጎች የሚሉት ሌላ ነው። የዚህ መንግስት ተግባር የተለየ ነው። ስለዚህ ኦሮሞዎች ይህንን ነገር ስንቃወም አንደኛ መንግስቱ ራሱ ያወጣውን ህግ ጭምር የሚጻረር መሆኑን የኦሮሞ ህዝብ ማወቅ አለበት። ኦሮሞ ህዝብ ይህንን መብት ቢጠይቅ ትክክለኛ ህገ መንግስታዊ መሰረት አለው ለማለት ነው። ይሄ መንግስት ህጉን ያከብራል ለማለት አይደለም። ይሄ መንግስት ህጉንም የማያከብር መንግስት ለመሆኑ ለማረጋገጥ ነው ይሄንን ነጥብ ያነሳሁት። ሌላው እድገት ሲባል ጓደኞቼ በሚገባ ተናግረውታል። እድገት ሲባል ማን ነው የሚያድገው የሚል ጥያቄ አብሮ መነሳት አለበት። እንዲሁ እድገት ኦሮሞ ነው የሚያድገው? የኦሮሞ ባህል ነው የሚያድገው? የኦሮሞ መብት ነው የሚያድገው? የኦሮሞ ኑሮ ደረጃ ነው የሚሻሻለው የሚል ጥያቄዎች አብረው መነሳት አለባቸው። እንዲህ ቢሆን ኖሮ የኦሮሞ ተማሪዎች ባልተነሱና ባልተቃወሙና ባልተገደሉ ነበረ። በመንግስቱ ህግ ውስጥ ህዝቦች መንግስትን መጠየቅ ይችላሉ፣ ፔቲሽን ማድረግ ይችላሉ፣ ፕሮቴስት ማድረግ ይችላሉ ነው ያለው። በሰላም ነው ኦሮሞዎች ይሄ ማስተር ፕላን ጥቅማችንን ያገናዘበ አይደለም፣ እድገታችንን ያገናዘበ አይደለም፣ እንዲያውም ያወጃችሁትን ፌዴራል ስርዓት የሚጻረር ነው እና ብለው ተቃወሙ። መልሱ ጥይትና ግድያ ሆነ። ሌላው ምንድን ነው ይሄ ማስተር ፕላን ተግባር ላይ ውል ምንድን ነው ሊሆን የሚችለው የሚለውንም አናላይዝ ማድረግ መተንተን እንችላለን። ምን ይላል ማስተር ፕላኑ? አሁን አዲስ አበባ ካላት መጠን ወደ 100 ኪሎ ሜትር ከ40 እስከ 100 ኪሎ ሜትር ይሰፋል ይላል በሚቀጥሉት 20 ዓመታት ውስጥ። ይሄ ማለት የአዲስ አበባ ጁሪስዲክሽን አሁን ካለው ወደ 100 ኪሎ ሜትር ይሰፋል ማለት ነው። 100 ኪሎ ሜትር አዲስ አበባ ከሰፋች ኦሮሚያን ጓደኞቼ እንዳሉት ለሁለት ቆርጧታል ማለት ነው በትክክል። ይሄ ብቻ አይደለም ኮንሲኩዌንሱ። ይሄ ሲሆን አዲስ አበባ ምንድን ነው የሆነችው? ሁሉን ነገር በታሪካዊ ይዘት ውስጥ ማየት አለብን። አዲስ አበባ ስትመሰረት አዲስ አበባ ዛሬ በኦሮሞ አገር ውስጥ የምትገኝ ብትሆንም ሪሊ የኦሮሞ ከተማ አይደለችም። ባህሉ፣ ቋንቋው፣ ምኑ ሌላ ዲሞግራፊክስ ነው የሆነው ማለት ነው። ፍርሃታችንና ስጋታችን ይህን ነገር የምንቃወምበትም አዲስ አበባ በ100 ኪሎ ሜትር ሬዲየስ ከሰፋች አዲስ አበባ ነው የምትሰፋ ማለት ነው እና ኦሮሞ ማንነቱም ባህሉም ንብረቱም ዲስፕሌስ ይሆናል ማለት ነው። እንግዲህ ማን ነው የሚወስደው ይሄንን የሚለው ጥያቄ መጠየቅ አለበት። ድሃው አይደለም፣ ኦሮሞ አይደለም፣ የዘመኑ ሀብታሞች ናቸው ይሄን መሬት የሚወስዱት። ኤርሚያስ ለገሰ የሚባለው ቀድሞ ከዚህ መንግስት ጋር የሰራው በጻፈው መጽሐፍ ላይ ኦልሬዲ 150,000 ኦሮሞዎች ተፈናቅለዋል ኦልሬዲ ከአዲስ አበባ አካባቢ። ይሄ ማፈናቀል የአዲስ አበባን ድንበር ባለፉት መንግስታት የታወቁትን ድንበሮች አልፎ ነው። 150,000 ገበሬዎች ቤተሰቦች ተፈናቅለዋል። የት እንደገቡ ዛሬ ስለነሱ የሚያወራ የለም። ማን ነው ታዲያ ይሄን ኢንትረስትድ የሆነበት? ይሄ ላንድ ግራብ የመሬት ቅሚያ ነው። መሬት ቀምቶ የዘመኑ ሀብታሞች መሬት ባለ ሀብት የማድረግ ነው። ኦሮሞን ደግሞ የበለጠ ማፈናቀል፣ የበለጠ ማደህየት ነው። በቀላል አነጋገር ይሄ ነገር በኦሮሞ ህልውና ላይ የተቃጣ ነው። ለህልውናችን ሁላችንም ተባብረን ይሄንን የትብብራችን ማዕከል አድርገን መቃወም አለብን። ከሁሉ አስቀድሞ የህዝብ ህልውና ዋስትና ማግኘት አለበት። ይሄ ኦሮሞ ሌላው የምናነሳው ነገር ይሄ መንግስት ሌሎቹን ከተሞች በጭራሽ በእንደዚህ አይነት እቅድ አልነካቸውም። ትግራይ እንዲህ አይነት ችግር የለበትም። አማራ ክልል የሚባለው እንዲህ አይነት ችግር የለበትም። ሁሉ የመቀራመቱ ዘመቻ ኦሮሞ ላይ ያነጣጠረ ነው። ኦሮሞና የኦሮሞ መሬት ላይ ያነጣጠረ ነው። ስለዚህ በመጀመሪያ ደረጃ ይህንን ቀድሞ የመዋጋት የመቃወም ተግባር ላይ እንዳውል የማድረግ ግዴታ በእኛ ላይ የተቃጣ ነው። ሌላውም ህዝብ ቅድም ወንድሜ ረጋሳ እንዳለው ሌላው ህዝብ ኦሮሞ ሲጠቃ ዝም ብሎ ማየትም የለበትም። እኛ በጣም ዲሞክራቶች ነን። የፌዴራል ከተማ ከተባለ ኢቭን ሌሎችም ህዝቦች እዛ ውስጥ ያሉ መብታቸው እንዲከበር እዛ ያላቸው ንብረት ባለቤትም እንዲከበርም ጭምር እንቆማለን። እድገትን አንቃወምም። የምንቃወመው የህዝብን መፈናቀልን፣
የህዝብ መብት ረገጣን፣ የህግ መጣስን፣ አምባገነናዊ አርቢትራሪ የሆነ በስመ ማስተር ፕላን ህዝብን ያላሳተፈ የወያኔ ፕላን ነው የምንቃወመው። ምሳሌ በተግባር እንናገራለን። በሬዲዮ እንደሰማነው በየድረገጹ እንደሚጻፈው ኦሮሞዎች በቡራዩ ስለዚህ ጉዳይ ለመወያየት ፈለጉ፣ አትወያዩም ነው የተባሉት። ኢማጂን ይሄ የጠላት ስራ ነው እንጂ ህዝብን ያሳተፈ ማስተር ፕላን ዴቨሎፕ ማድረግ የሚፈልግ መንግስት ስራ አይደለም። ቅድም እንዳልኩት ህዝብን ያሳተፈ ማስተር ፕላን ስለ ህዝብ ነው፣ ማዕከሉ ህዝብ ነው። የህዝብ ጥቅም፣ የህዝብ ኑሮ ደረጃ መሻሻል፣ የህዝብ ደግሞ የተሟላ አገልግሎት የማግኘት ጉዳይ ነው እና ሜትሮፖሊታን ከተባለ እኛ ፊንፊኔና አካባቢው ያሉ ኦሮሞ ከተሞች በኢንፍራስትራክቸር እንዲገናኙ እንፈልጋለን፣ እንቃወምም። ያንን ግን እንዴት ነው የሚሆነው? ይሄ አንደኛ ሚስጥራዊ ማስተር ፕላን ነው፣ ሲክሬቲቭ ነው፣ ህዝብን ያገለለ ማስተር ፕላን ነው፣ የኦሮሞን ጥቅም ያላገናዘበ ማስተር ፕላን ነው፣ በኦሮሞ ህልውና ላይ የተቃጣ ነው፣ የአገሪቷን ህግ ሁሉ የሚጥስ ፕሮጀክት ነው። ኦሮሞ ብቻም ሳይሆን መላው የኢትዮጵያ ህዝብ ይሄንን ከኛ ጋር መቃወም አለበት። እናመሰግናለን። ኦልሬዲ አንዳንድ ድርጅቶች የኦሮሞ ያልሆኑ ድርጅቶች ይሄንን በመቃወም አቋማቸውን ገልጸዋል። ሁላችንም በጋራ ቆመን ይሄንን በኦሮሞ ህዝብ ላይ የተቃጣውን ነግበሌ ብሎ ሌላውም በጋራ የምንቃወመው ትልቅ በኦሮሞ ላይ የተቃጣ አደጋ ነው ነው። ዶክተር ኑሮ በዛው አክለው ይመልሱልኛልና አንድ ጥያቄ ዶክተር በያን ባሉበት ጉዳይ ላይ ላክልበትና የትግራይ መሬት አልተነካም፣ የአማራው መሬት አልተነካም፣ አሁን እየተነካ ያለውና እየተቀራመቱ ያሉት የኦሮሚያ መሬት ነው የተባለው። በእርግጥም ትክክል ነውና ኦሮሚያ ያ ችግር እየደረሰባት ያለበት ምክንያት ኦሮሚያ በፍንፍኔ ዙሪያ ስለምትገኝ ይመስለኛል። ስለዚህ ብዙ ሰዎች ሲናገሩ የኦሮሚያና የኦሮሚያ አካባቢ በፍንፍኔ ዙሪያ ያሉት የኦሮሚያ ከተሞች ጉዳይ መፈታት የሚቻለው የፍንፍኔና የኦሮሚያ ጉዳይ እልባት ሲያገኝ ብቻ ነው የሚሉ አሉ። እርስዎ ይህንን ጉዳይ እንዴት ነው የሚመለከቱት? ወደዚህ ከመምጣቴ በፊት ቅድም ጓደኞቼ ያሉት አንድ ጉዳይ አለ። ምንድን ነው እኛ እንደ ኦሮሞዎች የፍንፍኔ ጉዳይ ወይም የአዲስ አበባን ስናነሳ ፍንፍኔ የኦሮሚያ ዋና ከተማ ናት። ይሄ መታወቅ አለበት። ምንም እንኳን በወያኔ ግፊት አሁን ያለው ጨፌ ኦሮሚያ የኦሮሚያን ዋና ከተማ አዳማ ቢያደርጉም እውነተኛው የኦሮሞ ዋና ከተማ ፍንፍኔ ናት። ፍንፍኔ የኦሮሞ ከተማ ናት ማለት ነው። መታወቅ ያለበት ቅድም ጓደኞቼም እንዳሉት የፍንፍኔ የተገነበችው በኦሮሞ አጥንት ላይ ነው። ስንቶቹ የኦሮሞ ጎሳዎች ከዛ ተፈናቅሏል። የስንት ሰው ንብረት፣ የስንት ሰው ደም፣ የስንት የኦሮሞ ጎሳዎች ጠፍቷል። ያሳዝናል። ይሄም ቢሆን አገሪቷ ፍንፍኔ የኦሮሚያ ዋና ከተማ ናት። የኦሮሚያ ዋና ከተማ የፌዴራል ዋና ከተማ ብትሆንም አገሩ የኦሮሞ አገር ነው። በኦሮሞ አገር ውስጥ ማንም ሊኖር ይችላል፣ ጥያቄ የለውም። እንደተባለው ፍንፍኔ ውስጥ የተለያዩ ብሔርና ብሔረሰቦች ይኖራሉ፣ ምንም ችግር የለም። ይሄ ማለት የኦነርሺፑ የከተማው ፍንፍኔ የኦሮሞና የኦሮሚያ መሆኑ ማንም ማወቅ ያለበት ጉዳይ ነው። ቀድሞ ረጋሳም እንዳሉና ዶክተር በያንም እንዳሉት የፍንፍኔውም የኦሮሚያ ዋና ከተማ ማደግ ያለባት የኦሮሞን የአካባቢውን እድገት ባገናዘበ፣ ባማከረ፣ ባወያየ ፕላን መሆን አለበት ነው እንጂ ወያኔ ዘራፊዎች በማስተር ፕላን ስም ቀደም ዶክተር በያን እንዳለው ሲክሬቲቭ የሆኑ አጀንዳቸውን በማስመሰል የኦሮሞ ገበሬዎችን በአካባቢ የቀሩትን በማፈናቀል ቀደም ኤርሚያስ ለገሰ ያለው 150 ሄድ ኦፍ ፋሚሊ ነው የተባለው። ትንገባወረ በእያንዳንዱ ፋሚሊ ስር ስንት ሰው ነው ያለው? ይሄ መታወቅ ስንት ሰው ነው የተፈናቀለው? እነኚህ የተፈናቀሉ ሄድ ኦፍ ፋሚሊዎች የግለሰቦች መፈናቀል ብቻ ሳይሆን ማንነታቸው፣ ታሪካቸው፣ አጥንታቸው፣ የአባታቸው የአክስታቸው አጥንት የተቀበረበት ሁሉ ነው የጠፋው። ይሄ ጂኖሳይድ መባለው ለዚህ ነው። ይሄ የተደበቀ ጂኖሳይድ ነው ወያኔ በማካሄድ ላይ ያለው። ይሄን ነው የኦሮሞ ህዝብና ማንኛውም እውነተኛና የህዝብን መፍትሄ የሚፈልግ ማንም ግለሰብ መቃወም ያለበት የምንለው። ቀደም እንዳልነው ከዚህ በፊትም ውጪ ወያኔ
ይሄ ማወር ያለበት ቅድም አንተ ካልከው ለማገናዘብ እንኳን ብንሄድ የፍንፍንና የአዲስ አበባ አካባቢ ውሳኔ ማግኘት ያለበት የተባለው በስርዓቱ መሆን አለበት ማለት ነው። የወያኔ ሴንትራል ገቨርንመንት በሚያስተላልፈው ውሳኔ ሳይሆን ኦሮሚያን አስተዳድራለሁ የሚለው ወገን በእውነት ለመናገር ከሆነ በአሁኑ ጊዜ የኦሮሞ ህዝብ ተወካይ የለውም። የኦሮሞ ህዝብ ተወካይ የለውም። ጨፌ ኦሮሚያ የተባለው እውነት ለመናገር ከሆነ የኦሮሞን ጥቅምና የኦሮሞን መብት እያስጠበቀ አይደለም። ወያኔ ባስመሰለው ፌዴራል ሲስተም ውስጥ የኦሮሞን ህዝብና የኦሮሚያን መብት የሚያስጠብቅ ወገን ቢኖር ለመሆኑ እንደምናውቀው በፌዴራል ስርዓት ውስጥ ፌዴራሉ ሴንትራል ገቨርንመንቱ ያለው ፓወር ትንሽ ነው። ሌላው ፓወር ያለው በስቴት ውስጥ ነው። ያሳይ እስቲ እንደምናውቀው ሴንትራሉ ገቨርንመንት ወደ መሃል ወደ ሎካል ገቨርንመንት አንዳ ሁኔታዎችን ለማድረግ ሲጀምር ስቴቶቹ ይቃወማሉ። ይሄ የኛ መብት ነው፣ አንተ በእኛ ውስጥ መግባት የለብም። አሜሪካ እንደምታወው የሚቀርበው ክስ ይሄ ነው። የሚገርመው የአሁኑ የወያኔ ያቋቋመው የጨፌ ኦሮሚያ ባለፈው እንደሰማነው የኦሮሚያ ከተሞች አስተዳደር በሚል ስም የሴንትራሉ ገቨርንመንት በኦሮሚያ ክልል ውስጥ ገብቶ በከተሞች ላይ ውሳኔ እንዲሰጥ መመሪያ እንዲያወጣ አዋጅ አወጣ። ምንድን ነው ይሄ? እውነት እነኚህ እዛ ያሉ በኦሮሞ ስም ያሉ ሰዎች ፓርላማ ውስጥ ያሉ የኦሮሞን ጥቅም የኦሮሚያን ጥቅም የሚያስጠብቁ ናቸው ወይስ ዝም ብሎ ለይስሙላ ቁጭ ያሉ የወያኔን የተደበቀ የኦሮሞ መሬት የመዝረፍ የኦሮሞን ህዝብ ከቀየው የማፈናቀል የኦሮሞ ህዝብ ሳይኮሎጂካል ሜካፕ ማለት ለመከፋፈል የሚያደርጉን እያስፈጽሙ ያሉ ናቸው። ስለዚህ ወደ አንተ ጥያቄ ልመለስና ይሄ ውሳኔ ማግኘት ያለበት እውነተኛ የኦሮሞ ተወካይ የህዝቦች ተወካይ የኦሮሞ ህዝብ ሲኖረው ነው። በአሁኑ ጊዜ ኦሮሞ የለውም። በአሁኑ ጊዜ ኦሮሞና ኦሮሚያ ያሉ በወያኔ አገዛዝ ስር ነው። ወያኔ ኢትዮጵያን በአሁኑ ጊዜ ያለው እንደ መንግስት ሳይሆን እንደ ማፊያ እየዘረፈ ነው። ህዝብን እየገደለ ነው። ከሀገር እያባረረ ነው። በኢዲገት ስም የኦሮሞ መሬቶችን ለወያኔ ሰዎች እየሰጠ ነው። ስለዚህ አሁን ወያኔ ባለበት ስርዓት ውስጥ በአሁኑ በወያኔ አገዛዝ ስር ውስጥ ለህዝቦች ለኦሮሞ ህዝቦች ብቻ ለሌሎችም እውነተኛ ፍትህ ሰላም ማግኘት አይቻልም። ለዚህ ነው እኛ የወያኔ ስርዓትና ወያኔ መወገድ አለባቸው የምንለው። የወያኔ ስርዓትና ወያኔ ከተወገደ በኋላ ለህዝብ ጥቅም የቆመ የህዝብን ጥቅም ያገናዘበ በህዝብ የሚመረጥ በህዝብ የሚነሳ መንግስት በኢትዮጵያ ውስጥ መቋቋም ያለበት የምንለው። ስለዚህ አሁን ወያኔ በያዘው ስርዓት ውስጥ ፍትህ ለማንም ለአዲስ አበባና ለአካባቢም ቢሆን ሊገኝ ስለማይቻል እያንዳንዱ ህዝብ ይሄን ስርዓት በመዋጋት ይሄን ስርዓት በማስወገድ ለሁሉም የምትሆን ኢትዮጵያ መመስረት የሚፈልግ ከሆነ እንደዛ ማድረግ ይችላል። ግን ባለው ሁኔታ በአሁን ጋለው በወያኔ ተላላኪዎች በወያኔ ትእዛዝ ቀደም እንዳልነው የራሱን ህግ የጣሰ የፌዴራልና የስቴትን በህገ መንግስቱ የተቀመጡትን መብቶች የጣሰና ያጠፋ ስርዓት ውስጥ እሱን ስርዓቱን ወይም ህጉን በመከተል ፍትህ ይገኛል፣ ርትዕ ይገኛል፣ ሰላም ይገኛል ማለት አስቸጋሪ ነው። ለዚህ ነው እኛ የምናስተላልፈውና መደረግም ያለበት ህዝቦች የኦሮሞ ህዝብ ብቻ ሳይሆን ሌላ እዛ ሀገር ውስጥ ያሉ ህዝቦች የወያኔን አረመናዊ ድርጊቶች ዋናው የምናነሳው የማስተር ፕላኑ የራሱን ህግ የጣሰ ህዝቦችን ከቀያቸው ለማፈናቀል ያለመ አገሪቷን ለሀብቶች ለመሸጥ ያቀደ እቅድ መወገዝ አለበት። መወገዝ ብቻ ሳይሆን መቃወም አለበት ብለን የምናስበው። ስለዚህ ፍትህና ርትዕ ለአዲስ አበባና ለአካባቢ መገኘት የሚችለው የኦሮሞ ህዝብ እሱን የሚወክል ራሱ የመረጠው
መንግስት ስኖሮ ነው። አሁን ያለው ጨፌ ኦሮሚያ ውስጥ የኦሮሞ ናሽናሊስቶች ሊኖሩ ይችላሉ፣ ግን ኢንስቲትዩሽኑ አስ ሆል ሰርቭ እያደረገ ያለው የወያኔ ስርዓት ነው። ለዚህ ዋና ምሳሌ ባለፈው በአዋይ ስም የኦሮሚያ ከተሞች አስተዳደር በማለት ያወጡት ነው። በየትም ሀገር ታይቶ የማይታወቅ የሎካል ገቨርንመንት የሴንትራል ገቨርንመንቱን ኢንቫይት የሚያደርግበት ታይቶ የማይታወቅ ነው። ይሄ ራሱ ማስረጃ ነው። እሱን እንመለስበታለንና እንደ አንድ ትልቅ ነጥብ አንስተን እናወራበታለን በዚህ በጨፌ ኦሮሚያ ጉዳይ ላይና ወደ አቶ ረጋሳ ልመለስ። ትንሽ ላክልበት ጓደኞቼ ባሉት ላይ ብዙውን ጊዜ የሚነሳው ስለ ፍትህና ህገ መንግስታዊነት ነው። እኛ ከወያኔ መንግስት ፍትህ ይገኛል ወይም ደግሞ ህገ መንግስት ይከበራል ብለን አይደለም። ቢያንስ ወያኔ ወረቀት ላይ የተጻፈ የማንኛውንም ሀገር ህገ መንግስት የሚስተካከል ቋንቋ ጽፎ አስቀምጦታል። ግን ወያኔ ራሱን በራሱ የሚጻረር መንግስት ነው። አንድም ቀን ላለፉት 25 ዓመታት የኢትዮጵያ ህዝብ ሀገሩ እንዳለ በህገ መንግስት የተዳደረበት ጊዜ አልነበረም። ይሄ ግልጽ ነው። ኢትዮጵያ ትተዳደርበት የነበረውና እስካሁን የምትተዳደርበት ደንብ ሁለት ማኑዋሎች ናቸው። አንደኛው የቀድሞው ጠቅላይ ሚኒስትር ዴቨሎፕመንታል ስቴት የሚል ቲዮሪ ልማታዊ መንግስት ይሉታል። አሁን መንግስታችን ልማታዊ መንግስታችን ልክ እንደ ራሳቸው ንብረት መንግስትን እንደ ራሳቸው ንብረት ነው የሚቆጥሩት፣ ይደጋግሙታል። እና አንደኛው ማኑዋል ይሄ ዴቨሎፕመንታል ስቴት ወይም ደግሞ ልማታዊ መንግስት የሚሉት ማኑዋል ነው። ሁለተኛው ይሄ የኢኮኖሚው መመሪያ ነው፣ ማኑዋል ነው፣ ኢትዮጵያ የምትተዳደርበት ማለት ነው። ሌላው የፖለቲካው መመሪያ ደግሞ ሬቮሉሽነሪ ዴሞክራሲ አብዮታዊ ዴሞክራሲ ይሄው የቀድሞ ጠቅላይ ሚኒስትር የነደፈውና እንደ ማኑዋል አዘጋጅቶ ለካድሬዎቹ የበተነው ነው ኢትዮጵያ የምትተዳደርበት በኢኮኖሚውም በፖለቲካው መስኩ። ይሄ ሬቮሉሽነሪ ዴሞክራሲ የሚለው አንድ አውራ ፓርቲ መኖር አለበት አንድ ሀገር ውስጥ። ያ አውራ ፓርቲ ኢፒአርዲኤፍ ነው፣ ወያኔ ማለት ነው። እና ህገ መንግስት የለም አልነበረም፣ ተጽፎ ነው ያለው እንጂ አንድም ቀን ስራ ላይ ውሎ አያውቅም። ይህንን በተመለከተ ብዙ የህግ ባለሙያዎች አሉን። ፖለቲካዊ ትንታኔ ሊሰጥበት ይችላል በደንብ ህገ መንግስታዊ አናሊሲስ በደንብ ሊሰጥበት ይችላል። ሂስቶሪካል ባክግራውንዱም ታሪካዊ አመጣጡም በደንብ አናላይዝ የሚያደርጉ ምሁራን አሉን። ያ ብዙ ጊዜ ይወስዳል። ሌላ አጋጣሚ ካገኘን በደንብ ያንንም ማብራራት ይቻላል። እና ህገ መንግስታዊነት የለም ነው አሁን እኛ የምንለው። ቅድም የሆነ ጥያቄ አንስተው ነበር። ለምን መቀሌ፣ ለምን ባህር ዳር፣ ለምን ጎንደር አይሆንም? ይሄ ነገር ጥሩ ጥያቄ ነው። ይሄ የአዲስ አበባ ማስተር ፕላን የሚባለው ንድፍ አንድ ማጥፋት ያነጣጠረበት ጉዳይ አለ። የኦሮሞን ማንነት ማሳነስ ብሎም ማጥፋት ላይ ያነጣጠረ እቅድ ነው። ያ ደግሞ ፍንፍኔ ነው የሚሆነው ማለት ነው። ፍንፍኔ ከመጣ ነው ያንን ማጥፋት የሚችለው። ጎንደር ከሄደ ሊያጠፋው አይችልም። የለም ሆሞጂኒየስ ነው አካባቢው። ጎንደር ቢሰፋ አካባቢው ያለው ህዝብ አንድ ቋንቋ፣ አንድ ባህል፣ አንድ ወግ ያለው ህዝብ ነው። መቀሌ ቢሰፋ the same thing፣ ባህር ዳር ቢሰፋ the same thing። ፍንፍኔ ስትሰፋ ግን የፍንፍኔ አሁን ያለው የአዲስ አበባ ድንበር ከሰፋ ሎክ 36 ከተሞችና 17 ወረዳዎች ነው የሚያካትተው ለአሁኑ። ከተወሰነ ጊዜ በኋላ ደግሞ ፍንፍኔ በ100 ኪሎ ሜትር ራዲየስ ታድጋለች የሚል እቅድ ደግሞ ለሚቀጥሉት 15 እና 20 ዓመታት ተነድፎ ቁጭ ብለዋል። ያ ደግሞ እስከ አምቦ ሊሄድ ይችላል። በምዕራብ ወደ አምቦ፣ በምስራቅ እስከ ደብረ ብርሃን፣ በደቡብ እስከ ሞጆ፣ በሰሜን እስከ ሰላሌ። ያ ማለት ነው ያ ራዲየስ አዲስ አበባ ከሆነ የስራ ቋንቋ፣ የትምህርት ቋንቋ፣ ባህሉ፣ ወጉ ሁሉ ያንን ቀድሞ የነበረውን ዶሚናንት ካልቸር ነው የሚያሰፋው ማለት ነው። በዛ መሀል የሚጠፋ ማን ነው? ኦሮሞው ነው። ሰው እኮ ሲጠፋ ሞቶ ወይም ተገሎ ብቻ አይደለም የሚጠፋው። ሰው አይደንቲቲው ከጠፋ ጠፍቷል። ሰው ቋንቋ፣ ወጉ ከጠፋ ጠፍቷል። እና ኦብጀክት ነው የሚሆነው ማለት ነው። የራሱ የሆነ አይደንቲቲ፣ የራሱ የሆነ ቋንቋ፣ የራሱ የሆነ መለያ የሌለው ሰው ሲምፕሊ ሰው ሆኖ ነው የሚኖረው ማለት ነው። ለዚህ ነው የአዲስ አበባ እና የሌሎች የኢትዮጵያ ከተሞች ጉዳይ የሚለያየው። የመጀመሪያውን ጥያቄ ለመመለስ ማለት ነው። ከዚያም ባሻገር እንደ አናሎጂ የወሰዷቸው ትሬኒንግ ማኑዋሉ ላይ ቅድም እንዳልኩት ጊዜ ሊወቀው ምን እንደሚነግሯቸው ካድሬዎቹን
እንዴት ማስተር ፕላኑ እንደሚፈጸም ትሬን እያደረጓቸው ነው አሁን። እና ማኑዋሉ 39 ገጽ ፓወርፖይንት ያላት ማኑዋል ነች እና ማአት ጉድ ይዛለች። ኢረሌቫንት የሆነ ከአዲስ አበባ እና ከአዲስ አበባ ማስተር ፕላን ጋር ምንም ማይገናኝ የተለያዩ ጉዶችን ይዛለች ያቺ 39 ፔጅ ፓወርፖይንት ማለት ነው። እንደ ምሳሌ ለመጥቀስ አንድ ከተማ ሲሰፋ ለምሳሌ ሆሞጂኒየስ የሆኑ አገሮች አሉ። ባህላቸው፣ ቋንቋቸው፣ ወጋቸው አንድ የሆኑ አካባቢዎች አሉ። እንደኛ እንደ ፍንፍኔ ደግሞ የተወሰነ ኪሎ ሜትር ከፍንፍኔ ከወጣ ኦሮምኛ ነው የሚነገረው። የኦሮሞ ቋንቋ፣ የኦሮሞ አይደንቲቲ ይንጸባረቃል በደንብ። ሄትሮጂኒየስ የሆኑ አካባቢዎች ደግሞ ማስተር ፕላን የዚህ አይነት እቅድ ሲነደፍ የአካባቢውን ህዝብ እያንዳንዱ ዜጋ መክሮበት ተስማምቶበት ለሁሉም የሚሆን እድገት መሆኑ ሲታወቅ ብቻ ነው የሚደረገው ማለት ነው። አዲስ አበባና ቡራዩ ከበርሊንና ብራንድንቡርግ ምን አገናኘው? አዲስ አበባንና ሱሉልታን ከኦንታሪዮ ቶሮንቶና ኦንታሪዮ ምን አገናኘው? በጣም የሚገርመው ማኑዋሉ ላይ ያለው እንደ ኤግዛምፕል የወሰዱት ሚኒሶታ ሜትሮፖሊታን 17 የሚል በጣም ሚኒሶታ ዘርስ ኖ ሰቲንግ የዚህ አይነት ነገር የለም። ለምሳሌ እኛ የምንኖርበት ከተማ ሚኒያፖሊስ ዋናው ሴንተሩ ሲሆን ሜትሮፖሊታን ኤሪያዎች አሉ፣ ከተሞች አሉ ማለት ነው። መንገድ ወይም ደግሞ የአየር ማረፊያ ወይም ደግሞ ቴሌኮሙኒኬሽን የሆኑ ኢንፍራስትራክቸሮች ከአንዱ ከተማ ወደ ሌላ ከተማ ሼር የሚደራረጉበት መካኒዝም አላቸው። ያም ሆኖ አንድ መንደር አንድ ቪሌጅ ተወሰነ ግሩፕ ካልተስማማው ይቃወማል በደንብ። አሁን እያየነው ነው። ከሚኒያፖሊስ ወደ ኤደን ፕሬሪ የሚሄድ ሬልዌይስ ላይን አለ። በዚያ ላይ ስንት ውዝግብ እየተፈጠረ ነው። ይሰማል፣ የሰው ድምፅ ይሰማል። ባደጉ ሀገሮች ውስጥ ስርዓት ባለበት ሀገር ውስጥ የሰዎች የግለሰቦች ድምፅ ይሰማል። ይሄ ሬልዌይ ላይን በእኔ መንደር ማለፍ የለበትም፣ ይሄን ያበላሻል፣ ይሄን ፓርክ ያበላሻል፣ ይሄን ታሪካዊ ቦታ ያበላሻል፣ ያጠፋዋል፣ ይቃወሙታል፣ ይሰማሉ። እና ህዝቡ ካልተስማማ ይቀራል ያ እድገት ማለት ነው። እና እቺ ሚኒሶታ ሜትሮፖሊታን 17 የምትለው ኤግዛምፕል ራሷ እግዚአብሔር ይወቀው ካድሬዎቹን እንዴት አድርገው ኤክስፕሌን እንደሚያደርጉት ያ ነው። ሌላው የፍንፍኔ ጉዳይ የታሪክ ጠባሳ ያለበት ከተማ ነው ፍንፍኔ። ያንን ጠባሳ እንደገና እያደሙት ነው መልሰው ማለት ነው። ያ ነው የፍንፍኔን ጉዳይ ልዩ የሚያደርገው። ለዚህ ነው እኛ የምንቃወመው። ለዚህ ነው እኛ ለህዝባችን ሁሌ ለተቀን ህዝባችን እንዲያውቀው ተቃውሟችንን ከውጭም ከውስጥም የምናሰማው። እንደ ኦሮሞ ተወላጅ የሞራል እና የታሪክ ግዴታ አለብን። የተፈናቀለው እኮ ቅድም ጓደኞቼ እንዳነሱት 150 አባወራ የተባለው ኤርሚያስ ለገሰ እንትን ላይ የጠቀሰው ይሄ አሁን ሁለት ዓመት አልፎታል። እንዲያውም ያ ሴንሰስ we don't know 500 ሊደርስ ይችላል፣ 500,000 ሊደርስ ይችላል፣ አናውቀውም። እየተመዘገበ የለም። እነሱን የሚተካው ሰው የእነሱን ባህልና ወግ የሚያውቅ ሰው አይደለም። እነሱን የሚተካው ሰው ለዘበኝነት እንኳን የማይቀጥራቸው ባለሀብት ተብዬዎች ናቸው ያንን ቦታ እየወሰዱ ያሉት ማለት ነው። የኦሮሞ ህዝብ እንኳንስ መቃወም ማበድም ነበረበት አሁን ካለው አኳያ ማለት ነው። ለዚህ ነው we have የሞራል ኦብሊጌሽን አለብን። ማንኛውም ኦሮሞ ሌላው የተቀረው የኢትዮጵያ ህዝብ ኦሮሞ ሲጠቃ ማየት የለበትም ቁጭ ብሎ። ይሄ ነገም በሱ ላይ የሚደርስ ችግር ስለሚሆን፣ ምክንያቱም የኦሮሞ ህዝብ ሰላም ካጣ ሰላም ሊኖር አይችልም። ይሄ ነገር እንዴት ነው ልባት የሚያገኘው? እኔ በበኩሌ የሚታየኝ ፖለቲካዊ መፍትሄ ሲያገኝ ብቻ ነው። ይሄ ፖለቲካዊ መፍትሄ ይሄን የመሰለ የቲፒኤልኤፍ ስርዓት ሲወገድ ነው ፖለቲካሊ ማለት ነው። ይሄን ለማስወገድ በየፊናችን የምናደርገው ትግል ወሳኝ ነው። አቅማችን ይወስናል። ይሄ ሌላ አጀንዳ ይሆናል እና ልባቱ ስርዓቱ መጥፋት ነው። ስርዓቱ ከጠፋ ነው የመጨረሻው ልባት የሚያገኘው የመፍትሄ የሚያገኘው። ይሄ ስርዓት ተወግዶ ህዝቦች የሚስማሙበት፣ ህዝቦች የራሳቸውን እድል የሚወስኑበት ስርዓት፣ የራሳቸውን ፍላጎትና የራሳቸውን ዘይቤ የአኗኗር ዘይቤ ለመግለጽ መብት እና ነጻነት ሲኖራቸው ነው የዚህ አይነት ስራ። በዚህ ጉዳይ ላይ አንድ ጊዜ መድረክ ይኖረንና አንድ ቀን እንወያይበታለንና እንዲያው ቅድም ዶክተር ኑሮ ባነሱት የጨፌ
ኦሮሚያ ጉዳይ ላይ ዶክተር በያንና ዶክተር ኑሮ የህግ ሰው ስለሆኑ በዚህ ላይ ተጋግዘው ሊመልሱልኝ ይችላሉ። ጨፌ ኦሮሚያ ገና በመጀመሪያው አዲሱ ዓመት ካቢኔዎቹን መርጦ በመጀመሪያው ቀን በሰየመበት ካቢኔዎቹን በሰየመበት መድረክ ላይ የኦሮሚያንን ማስተር ፕላን ያጸደቀበት አጋጣሚ ነው ያለው። በህግ አንጻር ሲታይ ይሄን ጉዳይ እንዴት ነው የሚያዩት? በጣም ጥሩ ጥያቄ ነው። በመጀመሪያ ነገር እንዴት ያ ህግ ተሰራ የሚለው ከህግ አሰራር ሌጅስሌሽን ፕሮሰስ ጋር ስታየው በጣም የሚያስቅ ነው። ለምን በለኝ፣ ፓርላማው የመጀመሪያ ስብሰባ ነው ያደረገው፣ ኢናጉሬሽን ነው። ያን ጊዜ ፓርላማ ሲሰበሰብ አይተዋወቁም። በቃ ስራ መጀመራቸውን የሚገልጹበት ቀን ነው። ቤዚክ ነገሮች እንደ ካቢኔ አፕሩቫል እንደዚህ ያ ነው የሚጠበቅ የነበረው። አንድ እሱ። ሌላው ህግ ሲወጣ የሆነ የህግ ሀሳብ ቢል ድራፍት ተደርጎ ተዘጋጅቶ ሲቀርብ አንደኛ ንባብ፣ ሁለተኛ ንባብ፣ ሶስተኛ ንባብ የሚባል ፕሮሰስ አለው። እንዲሁ ህግ ሀሳብ ስለቀረበ ፓርላማ ወዲያውኑ አያጸድቅም። እንዳውም ወደ አዋቂዎች ወደ ኤክስፐርቶች ልኮ የኤክስፐርቶችም ሪፖርት ፓርላማ መስማት አለበት። ይሄ የተደረገው የጨፌ ኦሮሚያ ለብሲ መጋለቶ ኦሮሚያ ጆሱኒ ኢት ዋዝ ቬሪ ላፈብል፣ በጣም በሚያስቅ አኳኋን ነው የሆነው። ምንድን የሚያሳየው ያ ፓርላማ አይደለም። እዛ ውስጥ የሚሰበሰቡትም ሰዎች የፓርላማ አባልነትን ግዴታና መብትም አለም ብለውም የሚያምኑ አይደሉም። የሚሰበሰቡት ከላይ የሚታዘዘውን ረበር ስታምፕ ለማድረግ አፕሩቭ ለማድረግ ብቻ ነው። ኢማጂን ቀድሞ የኦሮሚያ ከተሞችን የሚመለከት የኦሮሚያ ህግ አለ። ያ ህግ ለምን ተቀየረ እንኳን የሚል ጥያቄ አልተነሳም። እና አዲስ ህግ ሲወጣ ይሄ ህግ ለምን አስፈለገ የሚል ጥያቄም አልተነሳም። ውይይትን መደረጉን በጣም እጠራጠራለሁ። ምክንያቱም በአንድ ቀን ነው ይሄ ህግ ጸድቆ የወጣው። በመጀመሪያ ደረጃ እንዴት እንደተሰራ ራሱ በጣም በህግ አወጣጥ ፕሮሰስ ውስጥ በጣም አስቂ ነው። አንድ ላፈብል ፓርላማ አለመሆናቸውን የሚያስቡ አለመሆናቸውን እና መብት ማለም ብለው የማያምኑ ሰዎች የተሰበሰቡበት ስብስብ መሆኑን የሚያሳይ ነገር ነው እንጂ በአንድ ቀን ይሄን ትልቅ ጉዳይ ምን እንደሚያመጣ ቀጥዬ እናገራለሁ። በአንድ ቀን ህግ አድርገው ፈርመውበት አይነሱም ነበር። እንዳውም ቀኑም እኮ የህግ ማውጣት ቀን ሳይሆን የምረቃቸው ቀን ነበር። ሰዎቹም አይተዋወቁም፣ ኮሚቴዎችም አልተመሰረቱም፣ ስራም አልጀመሩም። እና ምንድነው ይሄ ቅድም ያልነው የዚህ የአምባገነን መንግስት ምስጢራዊነት ሲክሬቲቭ ባህሪ በሚገባ ይታይበታል። የተሰበሰቡትም ሰዎችም እዛው ላይ ማህተም አድርገው አጽድቀው ተነሱ። ምንድነው እንዴት አያዋለው እሱን ህግ? እንደኛም እንደምናየው ይሄ የኦሮሚያ ከተሞች መመለከት የወጣው ህግ ቀድሞ የአዲስ አበባና የአካባቢዎች የኦሮሚያ ስፔሻል ዞን ማስተር ፕላን የተባለውን በአዙሪት መንገድ ተግባራዊ ለማድረግ የተዘጋጀ ሰነድ ነው። እንደዛ ነው የማየው። ለማስመሰል የተዘጋጀ ሰነድ ነው። ምንድነው የሚያስመስሉት? ላውላውን ስታነበው ይሄን አይነት ለህዝብ መብት የሚሰጥ አዋጅ ነው ይመስለው። ለከተማ ነዋሪዎች፣ ሌላው ህዝቦች የአይነት መብት የላቸውም። ግን የከተማ ነዋሪዎች የሚባሉት የከተማ ሬዚደንትስ የሚባሉት ትልቅ መብት ተሰጥቷቸዋል። መብቱ ምን ይጨምራል? የዛን ከተማ ቋንቋ የመወሰን፣ ያ ከተማ ከሌሎች ከተሞች ጋር መዋሃድ መቻሉንም የመወሰን፣ በራሳቸው በሚመርጡ ካውንስል ብቻ የመመራት እና ለፕሬዚደንቱ ብቻ ሪፖርት የማድረግ አይነት ነገር። እንዳውም የፓርላማውን መብት ኦቨርሳይት የሚባልበት ነገር የለበትም። ይሄንን ሳየው እኔ የሆነ የውሸት ሪፈረንደም አዘጋጅተው በዛ ህግ መሰረት ለምሳሌ አንድ የኦሮሚያ የስፔሻል ዞን ከተማ ወይም ከዛም ራቅ ብሎ ተነስቶ ምክንያቱም ከኦሮሚያ መንግስት በጣም የላቀ እና ለየት ያለ ልዩ መብት ያ አዋጅ ይሰጣቸዋል፣ ያ ህግ ይሰጣቸዋል እና ይሰበሰቡና ከዛሬ ጀምሮ የከተማችን ስም ይሄ ይሆናል። እኛ ምንድነው ይሄን ነገር የምንቃወምና የምንሰጋው? የከተማ ነዋሪው ማን ነው? ዛሬ የኢትዮጵያ ከተሞች በሙሉ በታሪካቸው የጦር ሰፈሮች ነበሩ። ከፊንፊኔ ጀምረህ ሁሉንም ከተሞች ብታያቸው የጦር ሰፈር ከተሞች ናቸው ወደ ከተማነት የተለወጡት።
እና አብዛኞቹ ነዋሪዎች ከተማዎች እንደ ደሴት ናቸው ኦሮሞ ውስጥ። ኦሮሞ ከተሞችን እንደ ባዕድ አካባቢ ነው የሚያው። ተመልከቱ፣ በሁሉም ቦታ ኦሮሞ ማጆሪቲ ከተማዎች መኖራቸውን ዛሬ ምን ይጠራጠራለሁ? ዛሬ መጠራጠራለሁ። እንግዲህ እነኚህ አይነት ከተሞች ናቸው ተነስተው ድምጽ የሚሰጡትና ውሳኔ የሚያስተላልፉት እና ወስኑ ይባላል። አይ ከዛሬ ጀምሮ የኛ ቋንቋ የስራ ቋንቋ ኦሮምኛ አይደለም፣ በዚህ ከተማ ያሉት ትምህርት ቤቶች በኦሮምኛ አያስተምሩም ሊሉ ይችላሉ። ከፈለጉ ደግሞ የሆነ ሪፈረንደም ኦርኬስትሬት አድርገው አካባቢው ያሉ ከተሞች ሁሉ እኛ ከዛሬ ጀምሮ ከአዲስ አበባ ጋራ ተዋህደናል ሊሉ ይችላሉ። ያስችላቸዋል። ይህ ህግ የውሸት ጨዋታ፣ በጣም ዲሞክራቲክ የሆነ ጨዋታ፣ ሲኒስተር የሆነ ማስተር ፕላኑን በአዙሪት እጅ በማስመሰል ተግባራዊ ለማድረግ እንደወጣ ህግ ነው የማየው። በጣም አሳፋሪ ነው። እንዴት እንደተሰራ አስቂኝ አሳፋሪ ነው። ፐርፐዙ ደግሞ አላማው ደግሞ ኤጌን ኦሮሞን የማዳከም በአጠቃላይ ብታዩ ተከታታይ የኢትዮጵያ መንግስቶች የአስተዳደር ስራ ሲዘረጉ ሁልጊዜ ኦሮሞን የማዳከም አላማ ነው ይዞ የሚሄዱት። ኦሮሞን የመከፋፈል፣ ኦሮሞን የማዳከም፣ ዲስኢምፓወር የማድረግ። ይሄ የከተሞች አዋጅ የተባለው ሁሉ አሁንም ኦሮሞን ዲስኢምፓወር የማድረግ ነው። ኦሮሞን ዲስኢምፓወር የማድረግ ነው። የተባለውን ፌዴራል ስርዓትና እኩልነት የሚጥስ ነው እና አላማው ከዛ ከማስፈኑ ያልተለየ ነው። ዶክተር ኑሮ ቅድም ይህን ጉዳይ ያነሱት እርስዎ ነበሩና እስኪ የእርስዎን። በጣም የሚገርም ነው። ዶክተር በያን ገልጾታል። ይሄ ተራ ነገር ነው። በዚህ ጉዳይ ወያኔዎች ማስመሰል እንኳን የቻሉ አይመስለኝም። ዶክተር በያን ቅድም እንዳለው በዓለም እንደምናውቀው ህግ ሲወጣ ፓርላማ ህግ የማውጣት መብት አለው። ኦኬ የኦሮሚያ ጨፌ እሱም እናርግና በኦሮሚያ ውስጥ ህግ የማውጣት መብት አለው። እንግዲህ ህግ ሲወጣ እንደተባለው መጀመሪያው ኮሚቴ ይቋቋማል። ኮሚቴው ኤክስፐርቲን ያነጋግራል፣ አስፈላጊነትን ያጠናል። ካጠና በኋላ ፓርላማ ውስጥ ላሉ ለኮሚቴው ያቀርባል። ኮሚቴው ከተወያየ በኋላ ኤክስፐርቶችን ካነጋገረ በኋላ ወደ አገርቴል ወደ አሰምብሊው ያቀርባል ማለት ነው። አሰምብሊው ጨፌው ተነጋግሮ አንቀጽ በአንቀጽ አንድ በአንድ ከትርጉሙ ጭምር ከተወያየ በኋላ ከተከራከረ በኋላ በድምጽ ያሳልፋል። ይሄን እንዳየነው ቅድም አንተም እንዳልከው ጨፌው መጀመሪያ በተሰባሰበበት ቀን ገና ራሱ ሳይታወቅ በዚህ ጉዳይ ላይ ሳይመክር ይሄ ማስተላለፉ እውነት እዛ ቁጭ ያሉ ሰዎች ትንሽ እንኳን ቁጭ ያሉበትን የሚያውቁ ቢያውቁም የታዘዙትን ለማድረግ ብቻ ህሊናቸውን ሽጦ ቁጭ ያሉ ነው የሚመስለው። ቀደም ዶክተር በያን እንዳለው ወያኔ እንደምናውቀው ባለፈው ዓመት ይሄ ማስተር ፕላን ሲያወጣ ብዙ የኦሮሞ ህዝቦች ተማሪዎች በተለይ በመቋቋም ስንቶቹ አልቋል፣ ሞቷል። በዛ ሰበብ ትንሽ ተገታ መስሎ ነበር። አሁን ወያኔ ግን በእጅ አዙር ባለፈው የተባለው ወይ የሴንትራል ገቨርንመንቱ በጨፌ ውስጥ ገብቶ ህግ ማውጣት አይችልም የሚል ተቃውሞ ሰማ ስለነበር ትክክል ነው። አሁን ጨፌ ያስወሰኑ ለማስመሰል በኦሮሚያ ስቴት የተወሰነ ለማስመሰል ያስተላለፉት ነው። ይሄ በእውነት የሚያስቅ ብቻ ሳይሆን እኔ እንጃ በጣም እዛ ላሉ ለጨፌ ውስጥ ያሉ ለኦሮሞ ህዝብ ወክልና ለምሉ ሰዎች ብቻም ሳይሆን ለወያኔ ማፊያ ምን ያህል እንደው ትንሽም አፍራት የሌላቸው ሰዎች መሆናቸውን ነው የሚያሳየው። ዶክተር በያን እንዳለው እዛ ውስጥ ስታው ህጉን ስታው ይገርማል። ስቴት ኦሮሚያ ውስጥ እንግዲህ አሱም እና ህጉ የሚሰራ ነው እንበልና ቅድም እንዳልኩ ሴንትራል ገቨርንመንቱ የራሱ መብት አለው፣ ስራዎች አሉት። ስቴቱም የራሱ መብትና ስራዎች አሉት። በስቴት ኦሮሚያ ውስጥ ያለው ህግ የበላይ ነው። ጨፌ ኦሮሚያ በውስጡ ላሉ ለማንኛውም የራሱን ህገ መንግስት የሚጣራር ወይም ፋላ ተቃራኒ የሆነ ህግ መውጣት የለበትም። እዛ ላይ ስታው ምንድን ነው አንዳንዱ ህጉ እዛ ያሉ ከተማዎች ኢቭን የጨፌን ያክል መብት እንዳላቸው ይሰጣል። በጣም የሚገርም ነው። ምንድን ነው ብሎ መሰለህ እነኚህ ከተማዎች ከተቋቋሙ በኋላ
ናኖ ይላል። ናኖ ይልና የጨፌው ራሱ በእነሱ ጋር በመጓያት የሆነ ተቋም ያቋቁማል። ላቨብል ይሄ ምንድን ነው ያሳየው? ለኦሮሞ የተሰጠው መብት በሌላ አዙር ለከተሞች በመስጠት በኦሮሚያ ውስጥ ያሉ ከተሞች የጨፌን ያክል መብት እንዳላቸው ያመለክታል። ይሄ በእውነት በጣም የሚገርም ነው። እነኚህ እዛ የተሰበሰቡ ሰዎች በይስሙላ በህገ መንግስቱ ለኦሮሚያ የተሰጠውን መብት እየሸረፉ ነው ማለት ነው። ቅድም እንዳልኩ በዓለም ላይ የምናውቀው ስቴቶች የሴንትራል ገቨርንመንቱ መብታቸው አትግባ ይሄ የኛ ስልጣን ነው ብሎ ነው የሚከራከሩ በዓለም ላይ። ይሄ የወጣው ህግ የሚያሳየው ምንድን ነው? የፌዴራል ገቨርንመንት የሚያወጣቸው መመሪያዎች ስራ ላይ ይውላል ይላል። ይሄ ምን ማለት ነው? ወያኔ ያወጣው ማስተር ፕላን ከተሞችን ወደ ኦሮሚያ ፍንፍኔ ስር ለማጠቃለል ያወጣውን በእጅ አዙር ስራ ላይ ያውላል ማለት ነው። ይሄ በአጠቃላይ ስታይ የቅድም ለዚህ ነው የኦሮሞ ህዝብ ተወካይ የለውም ያልኩት። የኦሮሞ ህዝብ ህገ መንግስቱ ከተቋቋመ ቀን ጀምሮ የራሱን ህዝብ ኦሮሞን የሚወክል ለኦሮሞ መብት የሚናገር የለውም። ቶታሊ ወያኔ የራሱን ካድሬዎች እና ተላላኪዎችን በማስቀመጥ በኦሮሞ ላይ እየተጫወተ ነው። ለዚህ ምሳሌ የኦሮሚያ ከተማዎችን ለማስተዳደር ወጣ የተባለው አዋጅ ኤግዚቢት አንዱ መስረጃ አንድ ነው ማለት ነው። ለዚህ ነው የኦሮሞ ህዝብ የራሲን የሚወክል መብትን የሚያስጠብቅ ወገን የለህም፣ ተወካይ የለህም። በጨፌ ውስጥ ያሉ የወያኔን የእጅ አዙር ሞቲቭ ቅድም እንዳለው ማስተር ፕላኑ ላስት ይር ቆሟል። አሁን ደግሞ በሌላ በእጅ አዙር የኦሮሚያ የከተሞች አስተዳደር አዋጅ በምሎ ስር አስገብቷል ማለት ነው። ቀደም እንደተባለው ከተማዎች እንግዲህ ህገ መንግስቱ ስታዮች ላቨብል የተባለው ምንድነው ምሎ እዛ የህግ ማን ነው ስልጣን የሚመነጨው ከህዝብ ነው ይላል። ማንን ያታልላል? መቼ ነው ኢትዮጵያ ውስጥ ስልጣን ከህዝብ የመነጨው? ወያኔ በህዝብ ምርጫ ነው ስልጣን ላይ ያለው በጠመንጃ አፈሙዝ ነው። ስለዚህ አንዳንድ ጊዜ የምንናገረው ህዝባችን ግንዛቤ እንዲያገኝ ብለን ነው እንጂ በወያኔ ስርዓት ህግ ስራ ላይ ይውላል ማለት አይደለም። ይሄ ታወቀ ነው። ግን አሁን ያወጡት የተባሉ የከተሞች አስተዳደር በህግ ፊትም ተቀባይነት የለውም። ነምበር 1 የፌደራል ህገ መንግስቱ የሚጣረር ነው። ለምን ፌደራል ገቨርንመንቱ በስቴት ውስጥ ገብቶ መመሪያ ማስተላለፍ የለበትም። ነምበር 2 የኦሮሚያን ህገ መንግስት ራሱ የሚጣረር ነው። ለምን በኦሮሚያ ህገ መንግስት ውስጥ ሌላ የጨፌ ኦሮሚያን ኢኳል የሆነ አቋም ወይም ተቋም በኦሮሚያ ውስጥ ሊኖር አይችልም። በስቴት ኦፍ ኦሮሚያ ውስጥ ከፍተኛው የህግ በላይ የኦሮሚያ ህገ መንግስት ነው። የኦሮሚያን ህገ መንግስት የሚቋው አዋጅ ስራ ላይ ሊውል አይችልም፣ ህጋዊ የለውም። አሁን የወጣው የተባለው የከተማ አስተዳደር ያን የሚቃወም ነው። በኦሮሚያ ከተማዎች ውስጥ ሌላ የኦሮሚያን ያክል ስልጣን ያለው አቋም ወይም ሌላ ተቋም የሚያቋቁም ነው። ይሄ የኦሮሚያን ህገ መንግስት የሚቃወም ነው። ይሄ ህዝቡ ማወቅ አለበት። ምንም እንኳን ህግ በዛች ሀገር ላይ ስራ ባይውልም ራሳቸው ያወጡትን ህግ የሚቃወምና በጣም የሚያስቅ አዋጅና ስራዎች እንደሚሰሩ ህዝባችን መረዳት አለበት ከምሎ አኳያ ነው። ረጋሳ ተጨማሪ አለ? አንድ ትንሽ ነገር ሊጨምር በደንብ ተገልጿል። ይሄ ቅድም እንዳልኩት እኛ ህገ መንግስታዊነት አለው ወይም ደግሞ የወያኔ መንግስት ህገ መንግስታዊ ነው ብለን አይደለም። ግን በዓለም አቀፍ ስታንዳርድ ቢያንስ አንድ ሰው በህግ ስም የሚያጠፋ ከሆነ ህግንም እየተጻረረ ነው። ክራይም ነው። በህግ ስም ወንጀል መስራትም ክራይም ነው። ከዚህ አኳያ እንዲታይ ብለን ነው። ወያኔዎች አልሰመረላቸውም ማስመሰል። አሁን እንደተባለው አልሰመረላቸውም። ይሄ ሌጂስሌቲቭ ፕሮሰስ የሚባል ነገር ህጋዊ ይዘቱም ፖለቲካዊ ይዘቱም በጣም የሚያስቅ ነው። በአንድ ቀን ቢል ቀረበ፣ ተመካከሩበት፣ ሰብ ኮሚቴስ አሉ፣ ኤክስፐርቶች አሉ። በአንድ ቀን ህግ ሆነ ማለት ነው። በጣም የሚያስቅ እና ህጋዊነቱ ህጋዊ ይዘቱም ፖለቲካዊ ይዘቱም አስቂኝ ነው። ያ አያከራክረንም እና ቅድም እንዳልኩት ያ የኦሮሞ በቂ ምሁራን አሉት ይህን በደንብ ለመተንተን። እኛም አሁን እያልን ያለነው ህዝባችን እንዲያውቀው ነው።
እንዲያውቀው እንዲረዳው ህዝባችን እንዲማር ትግላችን የህዝባችን ተቃውሞ ሌጂትሜት ስለመሆኑ በደንብ ለማረጋገጥ እና ለዓለም ማህበረሰብ ለማስረዳት ነው እንጂ እኛ የወያኔን አንኮንስቲቱሽናሊቲ እንትን ለማለት አይደለም። ሌላው አንድ በደንብ መታወቅ ያለበት በጣም መጠንቀቅ ያለብን ዶክተር በያን ያነሳው አንድ ታሪካዊ እንትን አለ። ከተሞች ሲመሰረቱ ከተመ የሚለው በአማርኛቸው ራሱ እዛ ውስጥ ከተመ ወይም ደግሞ ሰፈረ እንደማለት ነው። የከተመው የምኒልክ ሰራዊት የኦሮሚያ ከተሞችን የኦሮሚያ አካባቢዎችን ይዞ ጋሪዘን ታውንስ ነው የሚባለው በእንግሊዝኛው። ጋሪዘን ታውንስ ወደ ከተማነት ተለወጡ። ወደ ከተማነት ሲለወጡ ምኒልክ ይዟቸው የመጣው ሰራዊት ነው ከተማ ውስጥ የቀረው እና አብዛኛው የኢትዮጵያ በተለይ የኦሮሚያ እና የደቡቡ ከተሞች ዴሞግራፊ በአብዛኛው የኦሮሞንና የአካባቢውን ተወላጅ እንትን የማያንጸባርቀው ወግና ባህል ቋንቋ የማያንጸባርቀው ከአመሰራረቱ ነው። ይህም በደንብ ይረዱታል። ይህም በደንብ ስለሚረዱት የኦሮሚያና የደቡብ ከተሞችን ዴሞግራፊ በደንብ ስለሚረዱት ለከተማ ነዋሪዎች መብት የሰጡ በማስመሰል የሌላውን ነን ኦሮሞ ካልቸሩን ዶሚናንት ለማድረግ የበለጠ ዶሚናንት ለማድረግ የሚደረግ እንቅስቃሴ መሆኑን በደንብ መረዳት አለብን። ለከተማ ነዋሪው መብት ተሰጠ በሚባልበት ጊዜ ኦሮሞ የከተማው ነዋሪውን መብት የሚጻረር በማስመሰል ፕሮፓጋንዳ ሊነዙበት የሚፈልጉትም ለዚህ ነው። እዛ ላይ መጠንቀቅ አለበት ህዝባችን፣ በደንብ መጠንቀቅ አለበት። እኛ የከተማ ነዋሪዎችን መብት እየተቃወምን አይደለም። የከተማ ነዋሪዎች መብት ልዩ መብት የኦሮሞን ባህልና ወግ የሀገሩ ባለቤት የሆነውን የአካባቢውን ህዝብ ወግና ባህል ማንነት ማክበር እና ማሳደግ አለበት ነው የምንለው እንጂ የከተማ ነዋሪው መብት ሊኖረው አይገባም አይደለም። ነገር ግን እንደተባለው ታሪካዊ አመጣጡን በደንብ ስለሚረዱትና ዴሞግራፊውን በደንብ ስለሚረዱት እነኚህ ጋሪዘን ታውንስ ናቸው ወደ ከተማነት የተቀየሩት። ዴሞግራፊው 130 years and after ይዞት የመጣው ዶሚናንቱ ካልቸር የገዢው መደብ ካልቸር ባህልና ቋንቋ ነው። ለዛ ነው ኦሮሞ ዶሚናንት ሊሆን አይችልም። የከተማ ነዋሪው ወይም ደግሞ ለከተሞች ይህ ልዩ መብት ከተሰጠና እነሱ እንደሚፈልጉ ስራ ላይ ከዋለ ኦሮሞ ማርጂናላይዝድ እየሆነ ይሄዳል። ኦሮሞነቱ እየቀረ ይሄዳል። ማንነቱ እየጠፋ ይሄዳል ማለት ነው። ያ ነው የማንነትና የአይደንቲቲ ጉዳይ ነው ዋናው ነጥባችን እንጂ የከተማ ነዋሪዎችን መብት ለመጻረር ወይም ደግሞ የእነሱን መብት እንትን ለማድረግ አይደለም። ኦሮሞም ከተማ ነዋሪ ነው፣ ግን ማይኖሪቲ ነው እና የከተሞች እድገት የኦሮሞውን የሀገሩን ባለቤት ማንነትና ወግ፣ ባህል፣ ቋንቋ፣ ታሪክ ማክበር አለበት። ያ እዛ ላይ ነው መጠንቀቅ ያለብን። አንድ ነጥብ ይቅርታ፣ ቅድም ስለ ፊንፊኔ ስታተስ ጉዳዩን ልባት ማግኘት የለበትም ወይ? አለበት። እሱን ለመናገር ፈልጌ ነው። ምክንያቱም ካለው ስራ ስንነሳ ለህዝባችንም ለመታገልም ያመቻል የሚባለው ቅድም እንደጠቀስከው ፊንፊኔ አዲስ አበባ የኦሮሚያ መንግስትም ርዕሰ ከተማ ነች። እንዲሁም የፌዴራል መንግስቱም ርዕሰ ከተማ ነች። ቅድም የጠቀስኩት የኮንስቲቱሽን የኦሮሚያን ልዩ ጥቅም እና ኢንተረስት በፊንፊኔ ላይ ያለውን ያውቃል። ነገሩ እንዲህ ነው። ይሄም ያልተከበሩ ጉዳዮች ናቸው። ምንድን ነው ይሄ ህጉ? ይሄን እያለ በመለስ ዜናዊ ትዕዛዝ በአንድ ቀን ኦፒዲዎች ውጡና አዳማ ገቡ ሲባሉ ህጉ ሳይቀየር የኦሮሚያ ካፒታል ሲቲ አዳማ ሆነች በትዕዛዝ። ይሄ የዚህን ስርዓት ህጋዊነት የሌለው መሆኑን ለማሳየት ነው ይህን የማነሳው። ያውቁታል፣ ህዝቡም ያውቃል፣ ህዝባችንም ማወቅ አለበት። በዛን ጊዜ ኦሮሞዎች ኦፒዲ ውስጥ የሌሉ ኦሮሞዎች ዜጎች ወጥተው ይሄ በህገ መንግስቱም የኛ ካፒታል ሲቲ ነው እና እምብርታችን ነው የኛ ነው ብሎ ፊንፊኔ ሲወጡ ተገደሉ፣ ተደበደቡ፣ ታሰሩ። ብዙ ሰዎች፣ ብዙ ሽማግሌዎች እስር ቤት ታገሩ። በዛ ምክንያት የመጫቱ ለማ ማህበር በዛ ምክንያት ህጋዊነቱን አጣ። አሁን ቅድም ዶክተር ኒሮ ያነሳው ለኦሮሞ ኢንተረስት ቢቆም ኖሮ ያን ጊዜ ይሄ ኦሮሞን ወክላለሁ ብሎ
ኢፒአርዲኤፍ ውስጥ ያለ ኦፒዲኦ ህጉንም ጠቅሶ በተቃወመ ነበር። አንድም ተቃውሞ በውሳኔው ላይ አላሳዩም። በተደበደበውም ለተገደለውም ወጣት አዛውንት ኦሮሞ ድምፅ ያሰሙበት ሁኔታ የለም። አንድም የታሪካዊ ምሳሌ የለም። የኦሮሞ ፍላጎት፣ የኦሮሞ ኢንተረስት፣ የኦሮሞ መብት ሲገፋ ኖ ያሉበት ጊዜ የለም። ጓዛቸውን ጠቅልለው አዳማ ገቡ። አሁን 2005 ምርጫ መጥቶ ቅንጅት ነበር የዛን ጊዜ። ቅንጅት ወያኔን ትሬትን ሲያደርገው ስልጣን ለመውሰድ ሲቃረብ አጋር ፈልጎ ኦፒዲዮ ከምባክ ኑ እንትናችሁ ካፒታሊስታችሁ እዚህ ነው አላቸው። ስለዚህ በዚህ ስርዓት ውስጥ ሪሊ ፊንፊኔ የኦሮሚያም ርዕሰ ከተማ ናት። አፍ ሞልቶ መናገር አይቻልም። ፊንፊኔ የኦሮሞ ሀገር ነው የስ ግን በስርዓቱ ውስጥ የኦሮሚያም ካፒታል ሲቲ ናት። የወያኔ ፍላጎት እስከሆነ ድረስ ማለት እንችላለን። ወያኔ ሳይፈልገው ነገ ይውጡ ካላቸው ኦፒዲዮዎች ጠቅልለው ነው የሚወጡት። ምክንያቱም የኦፒዲዮ ፓርላማ ሆነ የኦፒዲዮ የፖለቲካ ድርጅት ከምስረታው ጀምሮ የኦሮሞ መብትና ጥቅም ለመጠበቅ አልቆመም። የወያኔ ጥቅም ፈጻሚዎች ናቸው። አንድም ታሪካዊ ምሳሌ ይሄ ድርጅት 28 ዓመት ዕድሜ ያለው የኦሮሞን ጥቅም ለማስከበር ቆሞ የታገለበት ሁኔታ የለም። ስለዚህ የኦሮሚያ ካፒታሊስት ናት ብሎ ይናገራል። በጣም የሚያስቅ ነገር አዳማ ሲገቡ ወደ ህግ ምክንያቱን ለውጠው ዛሬ ጀምሮ የኦሮሚያ ዋና ከተማ አዳማ ነች አሉ። I have all the copies of that constitution። እንደገና ደግሞ በትእዛዝ ኑ ተመለሱ ሲባሉ አሁንም ለውጠው ፍንፍኔን አሉ። ስለዚህ ኦፒዲዎች እንኳን አፋቸውን ሞልተው ቲዎሬቲካሊ ሊጋሊ አሁን ባለው ስርዓት ውስጥ ካፒታል ሲቲያችን ፍንፍኔን ማለት አይችሉም። የወያኔ ፍላጎት ከሆነ የስ እዛ ቢሮአቸው ይኖራል። ወያኔ ከተቀየማቸው ደግሞ ወደ ፈለገ ቦታ ይወረወራሉ ማለት ነው። በት አሁን ባለው ህግ የስ ይሄ እንግዲህ ስለ ፌደራል እናውራ። ሁለት ነገሮች አሉ። የፌደራል ርዕሰ ከተማዎች ለፌደራል የተሰጡ ከተሞች አሉ። እንደ ዋሽንግተን ዲሲ ያሉ ዋሽንግተን ዲሲ ወደ 200 ዓመት እድሜ ሊኖረው ነው አሁን እና በዛ ከዛ በፊት የአሜሪካን ርዕሰ ከተማ አንዴ ፊላደልፊያ አንዴ ኒውዮርክ ነበረ። ያን ጊዜ ልክ እንደ ዛሬው እንደ ኦሮሚያና እንደ ኢትዮጵያ መንግስት ይመስል ነበረ። ጆርጅ ዋሽንግተን እነኚህ ከተሞች በጣም ትልልቅ ናቸው። የፌደራል መንግስቱም ከተማ ከሆኑ ደግሞ ዶሚኔሽናቸው ይበዛል። አንፈልግም ብሎ ለምነው ከቨርጂኒያ መንግስትና ከሜሪላንድ መንግስት ቁራጭ መሬት ተሰጥቷቸው በዛ ላይ ተወስነው እስካሁን አሉ። ከዛ መጠን ዋሽንግተን ዲሲ አልሰፋም። ለምንድን ነው እንግዲህ አናሎጂካልን ለምንድን ነው አዲስ አበባ እንደዚህ የምትሰፋው? ዋናው የኢትዮጵያ ሁኔታ ከፍተኛ የኢኮኖሚ ኢምባላንስ አለ፣ ያለመመጣጠን አለ። አዲስ አበባ በኢኮኖሚም ካፒታል ናት፣ በፖለቲካም ካፒታል ናት፣ በኑሮ ደረጃም ከሌሎች የምትለይ ናት። ሰው ወደዛ እንዲገባ የምታደርግ አትራክት ትስባለች። ግን ለመንግስት ለህዝብ የሚያስብ መንግስት ቢሆን ኖሮ እድገትን ቢያመጣጥን ዋይሹድ አንተ ሚኒሶታ ኖርክና ዋሽንግተን ዲሲ ኖርክ ልዩነት የለውም። ሁሉም ፋሲሊቲዎች ለሰው ኑሮ የሚያስፈልጉ በሁሉ ቦታ አሉ ማለት ነው። ስራም ሁሉም ሰርቪስ እንደዛ ማድረግ ሲገባቸው ዛሬ የሚመርጡት የኛ ሰዎች የኢትዮጵያ ገዢዎች አዲስ አበባ ማስፋት ነው። ምንድነው የኢትዮጵያ ህዝብ የኦሮሞ ህዝብ መጠየቅ ያለበት? አዲስ አበባ ወያኔ ስልጣን ሲይዝ ወሰኗ የታወቀ ነው። የድሮቹ መንግስቶች የአዲስ አበባ ወሰን የታወቀ ነው። 25 ከፍተኛ በደርግ ጊዜ ክልሉ ውስን ነው። ድሮ ብትነዳ ከአዲስ አበባ ስትወጣ የአዲስ አበባ ጠረፍ ይነግርሃል። ዛሬ ፕሮባብሊ የለም፣ ምክንያቱም እንደፈለጋቸው ሊሰሙ ይፈልጋሉ። እና ምንድነው ኦሮሞ መጠየቅ ያለበት? የፊንፊኔ ከተማ ከ1991 ድንበር ማለፍ የለበትም ፒሪየድ። ፋክት ብለን ካል የመንግስቱ ካፒታል ሲቲ ነው ርዕሰ ከተማ ነው ካል ከዛ መስፋት የለበት። አንድ የዚህ መንግስት አናሎጂ ከተማው መስፋት ያለበት የህዝብ ቁጥር ስለሚጨምር ነው። የህዝብ ቁጥር ለምን በአዲስ አበባ ብቻ ይጨምራል? ዋይናት ሌሎች ከተሞች ተመሳሳይ እድገት ለምን አያገኙም? ተመሳሳይ የከተማ እድገት፣ ተመሳሳይ የኑሮ የላይፍ መሻሻል፣ የትምህርት፣ የጤና፣ የሁሉም ሰርቪሶች በየቦታው እድገቱ የተመጣጠነ ቢሆን ኖሮ ሪሊ የከተማው ቆዳ ስፋት እንደዚህ መለጠጥ አስፈላጊ አይደለም። እኔ አውሮፓ ረጋሳሚ ያውቃል ከተሞች 1000 ዓመት እድሜ ያላቸው ከተሞች እናውቃለን። እነኚህ ከተሞች እዛው ናቸው። ሰፍተው ገጠሩን ዲስፕሌስ አላደረጉም፣ አላፈናቀሉም።
መሆንም ያለበትም አሁንም እንደዛ ነው። ብትፈልግ ፊንፊኔ ወደ ሰማይ ትስፋ፣ ግን ምድር ላይ ሰፍተው ኦሮሞ ማፈናቀሉ መቆም አለበት። ከ1991 ድንበር ፊንፊኔ ማለፍ የለባትም። የኦሮሞ ጥያቄ ይሄ መሆን አለበት። ኦልሬዲ አልፏል ፕሮባብሊ፣ ምክንያቱም የ150 ሺህ ህዝብ የተፈናቀለው ብዙ ሄዷል። ወደዛ መመለስ አለበት።